ጤና ይስጥልን ውድ የሀገሬ ልጆች ባላችሁ በሰላማችሁ እንዳሽዋ በዘት ይበልልኝ። አሁንም እንግዲህ በአዲስ ነገር ወደ እናንተ ከች ብያለሁ። ሁላችሁም እንግዲህ ተመሄድ አይቻልም ውዶቼ። ልክ ቪዲዮን ስትጀምሩ ቪዲዮ ለብዙ ሰው እንዲዳረስ ላይክ ያደረጋችሁ ሰብስክራይብም ያደረጋችሁ ሐሳባችሁን እየገለጻችሁ ከኔ ጋር እስከ መጨረሻው ድረስ እንድትቆዩ ስል በትህትና ጠይቃችኋለሁ። እስከ መጨረሻው ተከታተሉ። ይመቻችሁ። እዚህ ጋር መተው አዲስ ህይወት ጀምር ያለው ካልሽው ሰው ጋር መሳይ ይባላል። በአዲስ ላስተዋውቅሽ የኔ ወንድም ነው። እኔ ነኝ የላኩት አንቺን እንዲፈትንልኝ ማለት አንቺ አዲስ ወንድሜ ነው። እኔ ነኝ የላኩት ወደ አንቺ። ምን አይነት ቀልድ ነው ስኮቤል? ወንድሜ ማለት መሳይ ምንድነው? እሱ ራሱ ይነግርሻል። ንገረኝ መሳይ ምንድነው? ልቀቂው ማርቲ ልቀቂው። ምንድነው? ምን ማለት ነው ወንድሜ? አረ ነገሩኝ እንዴ። ሰሞኑን እያየኋቸው ያሉት ነገሮች የምር ነው የምላችሁ ምንም በቃ ማይመስል ግራም ያጋባ እንጃ። ትክክለኛ ነገር ነው እየነገርኩሽ ያለሁት። ለምንድነው እያወራችሁ ያላችሁት? በቃ ነገርስ ወንድሜ አይታለ ሴት ልጅ በገዛ ወንድም በገዛ ጓደኛ የምክር ሴት ናት። የሆነ ነገር አንተ ላይ ስተት ካገኘች በቃ ወንድም ሆነ ቤተሰብ ሆነ እንደዚህ ይደረጋል አይደረግም። ትዳር ላይ ቢሆንስ ትዳር ቢይዝ አሁን ካንቺ ጋር ትልቅ ነገር ማስብ ሰው ነበር። ቢኖርስ ብለህ አስባ። ለማንኛውም እኔ ካንቺ ጋር ብዙ ነገር ማስብ ሰው ነበርኩ። ስለማስብንም ነው ወንድሜን መሳይ ላኩት። ማርቲ ምን ትላለች በምላሹ እኔን ትመርጣለሽ ወይስ አንተን ትመርጣለች የሚለውን ለማወቅ ነበረ። እሱን ማለት ነው ሰይጣን ቢገኝ ሰይጣን የሚመረጥበት ሰዓት የነበርኩበት ላይፍ ነው። አቤል በጣም መጥፎ ሰውና ሰውን ሴት ልጅ ለመጉዳት ሴት ልጅ ለማስለቀስ ወንድሜ አትናው ይናክል ምንም ያደረገች ነገር የለም። ወንድሜ አትበል መሳይ። ሁለታችሁም ሲጀመር አንድ ነገር እውነት አልንገርሽ፣ ቆንጂዬ ልጅ ነሽ። ይሄን ፈተና አልፈሽ ቢሆን ከወንድሜ ጋር ብትሆኚ እኔ በጣም ደስ ይለኝ ነበር። ግን ይሄ ትዳር ነው ህይወት ስለሆነ ነገ ላይ የሚፈጠር ነገር ስለሆነ በጣም የሚያሳዝን ነገር ቤተሰብዬ የተፈጠረው የአቤላና የማርቲ ነገር እንግዲህ አቶ አቤላዬ መሳይን ወንድሙን አንጥቶ ሰልልልኝ ብሎ ማርቲም እውነተኛ ፍቅር መስሏት አቤላ ሲመላለስ እኔ የመሳይ ፍቅረኛ እንጂ ያንተ ፍቅረኛ አይደለሁኝም ብላ እንግዲህ የሄርሜላ ከረሚላ እህት የሆነችው ዳይመንዷ ማርቲዬን ዛሬ እንግዲህ በአደባባይ አዋርዷታል። አቤላ በአደባባይ ያዋረዳት ምንድነው? እንዴት ምንስ ቢሆን ወንድሜን እኔ በነገራችን ላይ ማላምነውና ማልቀበለው ነገር አንድ ምንድነው ፈትንልኝ ልፈትንልህ ምናምን ነገር ማለት ነው። ይሄ ነገር ምንም አላምንበትም። የምር ነው የምላችሁ። ብዙ ሰው በዚህ ጥያቄ ስለሚወድቅ ማለት ነው ምን አይነት ሐሳብ ሊመጣበት እንደሚችል ሜቢ ደግሞ ያኛውንም ሰው ሊያስበለጠውም ስለሚችል ሊሆን እኮ ይችላል አይደል እንዴ? እነዛ የሚባለው እዛ ነገር ውስጥ መግባት የሌለበት መፈታተን ውስጥ ማለት ነውና እኔ ማልቀበለው ነገር ነው። አንዳንድ ጊዜ ለምን እንደማንበስል ያለ መብሰል ችግር ነው ወይስ ምንድነው? አድኛዬን ያልኩትን እንዴት ፍቅረኛ ትይዣለሽ ባንዲ ቀለሊት የሚለው ነገር አቤላዬ ዛሬ በቀልን በማርቲ ላይ ተበቅሏት አይተናል። ታዲያ ብዙ ኮሜንታተሮች ደጋረካተ አቤላ እሰይ እልል ወደ መጣሽበት ተመለሽ የምትሉ አንዳንዴ ለሴት ልጅ ክብር የሚባል ይኖራችሁ። አቤላዬስ ያንን አበባ ይዞ ሲንበረከት ሲለምናት ማርቲዬም መስሏት አልፈልግም ብላ እንግዲህ መሳይን የእውነት ፍቅር ያዘው መስሏት ለካ አቤላዬ ይሄ ዝምተኛ ሰው እኮ አንዳንዴ ከባድ ነው የሚያረገው ነገር። ማርቲ ዛሬ እንግዲህ የሄርሚ ከረሚላህት በአደባባይ ላይ ልቧን ስብር እንዳረገው ነው እንግዲህ ያየ ነው። እኔ በጣም አዝኛለሁ። ዜድሻ ስላቤላ ለምትሉኝ እኔ ወንድምየው እንደዚህ አይነት ልጅ በቃ ማለት እንዴት እንደዚህ ታረጋለህ ወንድምየው? ቢሆንም ያው ወንድምህን ሂድና ሰልልልኝ ማለት ምን ማለት ነው? አንቺ ምን አይነት ሴት ለኔ ምን አይነት ፍላጎት ከውስጥሽ ነው ወይስ አይደለም ለማለት ለመጠየቅ ነበረ። አንቺ እንግዲህ ስምጥ ብለሽ እሱ ፍቅር ውስጥ ገብተሽ እኔን ክደሽኛልና እኔም ካሁን በኋላ አልፈልግሽም ከሶሊያና ጋር ነው የሚሆነው የሚል እንግዲህ አቤላ ምላሹን በደንብ አርጎ እንግዲህ ያቀርቧል ማለት ነው። አቤላዬ ማርቲዬን ባትጎዳት እንደኔ መልካም ነው። ማርቲን ሳይሆን ሄርሜላን እህትየዋን ማየት አለብህ። ዳይመንዷ አሁን ይሄን ቪዲዮ ስታየው በጣም ነው የሚሰማት። መሳይ ደግሞ
ወንድሜ አያችሁ ወንድ ልጅ ማለት በጣም ከባድ እኮ ነው አይፈትናችሁ ወንድ ልጅ ሲፈትናችሁ ግን እኔ እንጃ አላቅም ብቻ ልክ ይሄ ነገር ኤፍሬም ይሄን ቪዲዮ በደንብ አድርገህ ብታየው ካቤላና ከወንድምየው ብዙ ነገር ትማራለህ ብዬ ነው እኔ የማምነው ማለት ነውና አቤላ ዛሬ በጣም ልብ ሰባሪ ነው ማርቲዬን የሰበርካት አይ ሴቶች ለማንኛውም አያችሁ እንደዚህ አይነት ነገር ሲመጣባችሁ ማርቲን በሰዓቱ ወደ ፍቅር እሱን ለማናደድ ነበር የገባችሁ ግን ቢሆንም አሁን ላይ ጎርቷታል ማለት ነው በጣም ነው የሚያሳዝነው አይዞሽ ማርቲ አለንልሽ ከጎንሽ ነን አቤላዬ ግን ይሄን ነገር ግን እንዴት ልታስበው ቻልክ ወይ ጉድ እንዴ ማርቲ በጣም ነው ያዘነችው ዛሬ አረ መሳይ እኛኮ በቲክቶክ ምናምን ሲለቀቅ አረ ወንድሙ ነው ጓደኛው ነው ሲባል እኔ ማረዜ ዲጣርት ብዬ ነበርና አቤላ ልኮት ነው ማለት ነው አቤላ ልኮት ነው እንጂ መሳይ እውነት ማርቲን ፈልጓት እንዳልሆነ ተናገረ አይ ያው በጣም ነው የሚደብረው በመጀመሪያ ያላችሁበት ፍቅር እርግጠኛ መሆን አለባችሁ ዝም ተብሎ ያው ፍቅር ውስጥ ይገባል ብዬ ስለማላስብና ላላችሁ ሪሌሽንሺፕም ደግሞ እርግጠኛ ሳትሆኑ ሰውን መላክ ማለት እያወቃችሁ እንለያይ እንደማለት ነው የምቆጥረው እኔ ማለት ነውና እናንተ በዚህ ቪዲዮ ዙሪያ ላይ ምን ታስባላችሁ ሐሳብ አስተያየት ማጋራት እንዳይረሳ ሰብስክራይብ አድርጉ ሼር ማድርጉት ይሄንን ቪዲዮ በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ